ጤና ይስጥልን አድማጮች፣ የዕለቱን ዋና ዋና ዜናዎች አስደምጣችኋለሁ። ለአፍታ አብረን እንቆይ። የአሜሪካ ወታደራዊ አዛዦች እየከበደ በመጣው የአየር ድብደባ ከ200 በላይ ኢላማዎች እንደመቱ ገለጹ። ይህ ድብደባ የሚሳኤል ማምረቻ ስውር ቦታዎች መገኛና ማናቸውንም ምቹ ሁኔታዎች ከጥቅም ውጭ ያደረገ እንደሆነ ገልጸዋል። በተለይም በምዕራባዊ ቴህራን ምቶ አይሎ እንደነበረ፣ በዚህም የተዛመተ ፍንዳታና እጅግ የጠቆረ ግዙፍ ጭስ በመፈጠሩ በእርግጥም የመሳሪያ ክምችት ወይም ማምረቻ ቦታዎች እንደተመቱ ያመላከተ ሆኗል። የኢራን የውጭ ጉዳይ ሚኒስትር የአሜሪካን እግረኛ ሰራዊት እየጠበቅናችሁ ነው አሉ። አባስ ቴህራን ሆነው ኒውዮርክ ከሚገኘው ኤንቢሲ ጋር በነበራቸው ቆይታ ትራምፕ ወደ ኢራን ሰራዊት እናሰማራለን ስለማለታቸው ለቀረበላቸው ጥያቄ ሲመልሱ እየጠበቅናችሁ ነው፣ እኛ ለሁለንተናዊ ክስተቶች ተዘጋጅተናል ያሉት የውጭ ጉዳይ ሚኒስትሩ ራሻና ቻይና ሁሌም ፖለቲካዊ ድጋፍ ያደርጉልናል ሲሉ በተለይም ስለ ራሻ ወታደራዊ ድጋፍ በግልጽ እንዲናገሩ ቢጠየቁም የነበረ ግንኙነት ነው፣ ሚስጥር አይደለም በሚል ለአዎ ምን ታመጣላችሁ ሩብ ጉዳይ መልስ ሰጥተዋል። አያይዘውም አሁን እኛ ተኩስ ስለማቆም ሆነ ስለ ድርድር ያቀረብነው ጥያቄ የለም አንጠይቅምም ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጣዩ የኢራን መሪ ሲመረጥ ቀጥታ መሳተፍ እንደሚፈልጉ አሳወቁ። ይሁን እንጂ ኢራኖች የፈረሰ ስርዓት የለንም፣ ሁሉም ስርዓቱን ተከትሎ እየሄደ ነው፣ ተተኪ አያቶላ እስኪሰየም ሁሉ በአንድ አመራርና ኃላፊነት ግዴታውን እየተወጣ ይገኛል። በዚህ ጦርነት አሸናፊ ባይኖርም አሜሪካና እስራኤል ያሰቡት የኢራንን መንግስት የመገልበጥ ፍላጎት ባለመሳካቱ ራሳችንን እንደ አሸናፊ እንቆጥራለን ሲሉ ተደምጠዋል።